ከለተ ሰው የተሳደበችው ማለት ነው። አይታይም አታንቀሳቅሸው እንደነበሩ እኔ እያስመሰልኩ እኔ የጻፍኩኝ ያስመስላ የምትልክለት። ታዲያ አሁን አንቺ ሁኚ እሷ ትሁን። ይሄን ምንድን ነው ማረጋገጫችን? የሚያረጋገጫ ድምጿ አለ ልጅሽ የእሷ ኢሞ ነው። ኢሞ የራሷ ረህመት አላህም ፍሬ እሱ ብሎ ኮንፈች ስልኬ ይፈተሽና ያን ቲክቶክ ይውጣና የጻፍኩት አለ ይውጣ በቃ ችግር የለውም። አዳምጪ የእሷ ሪከርድ መሆኑ ማለት ለራስሽ ነው። እንዲያውም ቁርአን ድረስ እየቀረለት አዳምጦ ይህ ድምፅ የራስሽ አይደለም የኔ አይደለም። ቁርአን ድረስ እየቀረ አይደለም። ይሞላ የራሴ ነው። የራስሽ የሆነ የራስሽ ነው። አይወርቀር እሷ እኔ ነው እኔ አልክድም። ምን አንቺ በሴት አካውንት ላከችለት እኔን መስላል አልሽው። ራስሽ አለመሆኑሽ ያን የእሷ ነው። ያንን ማሷናት ስትል መረጃ ስተቁጥር የታምጣ ሀቢባ እሷ ናት እኮ የምታመጣው። እሷ ናት ብላ የምትለው እሷ ናት መረጃው የምታመጣው እኔ አይደለም። እኔ በፊት ላይ ስለነበረ ያው ሮመዷንም ጋራ ያው ነገር አይሰራም። ማንም መረጃ ብለሻል። መረጃ ነው የምታመጪው አንቺ ነሽ። እኔ አሁን ላይ ደግሞ ክርክር እሷ ጋር አልነበረም። እሷ ግን እንደዚህ ምንም መልስ አይሰጣት ነው። አንድ ነገር ልንገርሽ፣ እንዲያው ደግሞ በውድ ከሆነ በቀር እንጂ በግድ ልጁን ራሱን አቀማጥል ሊያሳድገዋለሁ ላታገኙ ምናምን ብለሽ ጽፈሽልኛ ጻፍሽልኝም ይችላል ወረበታ ባል ያልኩልሽን አምጪልኝ። በቶክቶክ ነው ያምጪልኝ። ተሰባጣት ነው አይደል? አንጨው ችግር የለውም ልፈራ አንጨው ያልኩሽ እኮ አጥብቻለሁ ስላልኩሽ ነው። እኔ ሐቁን ስለተናገርኩኝ ከረመዷን በፊት ሚስቱ እኮ ነኝ። ሙሽማ እኮ አይደለሁም። ብሎክ ሳረግሽ ሁሉንም ነገር ስላጠፋሁ ነው። አዎ ያንን ብለሽ የምትይው ማለት ነው። እኔ ውጭ እኮ አላልኩሽም። ለምን ታጠፊያለሽ? ለምን ታጠፊያለሽ? መረጃ አስቀምጣለሁ። እንደውም ምን አልኩሽ? እኔ ልጅን ነው የምፈልገው። ስሚ ሀቢባ ዘንድ እንግባ ስልሽ ምንድን ነው ያልሽኝ? አለ እኮ ታቅሽ እንዲወራ ተፈለግሽ ሀቢባ ቤት እንግባ ነው አልከሰስም ብያለሁ። ባጠፋ ኑሮ እኮ ታዲያ እኔ ሂጂ ሀቢባ ቤት አልልሽም። አሁን እኮ ባንቺ ጉዳይ አልመጣሁም። ባንቺ ጉዳይ እኮ አይደለም የመጣሁት። እኔ በራሴ ጉዳይ መጣሁ ሳይሆን እኔን አትድረሽብኝ። እሱ ጋር ተጣሪ እሱን ክሰሽ ደረስኩብሽ። አንቺ እኮ ነሽ የገባሽው። እየመጣሽ እየተናገርሽ እኔ በሱ እየተናገርሽ ነው። አላውቅም እንደ ልጅና መረጃ ጽሁፍ ርካድሽ እኮ አለ እቴ እየተሰደሽ አላውቅም አልኩሽ። ቀኑ ይታይልሽ። ያኔ አመት በፊት ያለ ከሆነ የምታወጫው ግን እኔ አሁን መጥቻ አላውቅም አንቺ ጋር ችግር የለውም። በማውራት አይደለም እኮ በማስረጃ እንጂ። አዎ ጥሩ ጠይባ የመጣችው ልጇን እሷ ናት። ልጅሽን መርዛ በለዋለሁ ምናምን ያለችኝም ያልኳትን መረጃ ታምጣልሽ አቢባ ብላሽ። ጠይባ መርዛ በለዋለሁ ልጅሽን መርዛ በለዋለሁ ብላሻለች። ያንን ደግሞ ማለት ነው ልክ እኔ በሰዓቱ ላይ በጣም ብዙ ነገር እየተሳደቡ ምናምን ሲያናድዱኝ ወላሂ እኔ ምንም አልደብቅም። አቡዬ ይቺ ልጅ እንደዚህ እያለ የተሄደች እንደዚህ ጀማ ተፈጠረች። ያው ልጅንም አላገኝም ምናምን በሚለው ስላሰብኩኝ እኔ ልጅን ለመቀበል የፈጠርኩት ነገር ያን ማለት ነው እንጂ እኔ እሷ ብላኝ አይደለም አላለችኝም። ወላሂ ልጅን ለመቀበል የፈጠርኩት ነው ያንን። ታዲያ እኮ እህቴ አንቺ ለልጅሽ ስትይ እኮ እኔን እኮ ስሜን እያጠፋሽ ነው። እኔን እኮ እሱ ጋር ልጄን ለምን እንዲህ አልሽ ብሎ እኮ ሌላ ነገር እንትን ስለማያምንሽ ነው እንጂ ሊል ይችላል አይደለም። ትዳራችን እኮ እየበጠበሽ ነው። እውነታውን መናገር አለብሽ። ለምን ቤተሰቦቿ እንዲህ ናቸውና እንዲህ እያለ እየደወለሽ ተጎረቤት የሚለውን ሰው ያምጣ። የኛ ሰው ትናንትና ማለት ነው ደውይበት ትናንትና ተደውሎለት ግን እየዘጋብኝ ስለሆነ ለእኔ አይሰራም። ለእኔ አይሰራም። ዘጋብኝ ስለምትሰርቢው ነው። አሁን አንቺ የአንቺ ወሬ ነው የሚሰማልሽ። አንቺ ተከብረሽ ስለሆነ ያለሽው ታይ በሰዓቱ ላይ ተከብረሽ ነው ያለሽው። እሺ አንዴ ታዳምጡኛለሽ። እሺ ያኔ ክፉ ሳራሽ አንድ ጊዜ ልንገርሽ። እኔ ራህመት ካንቺ ህይወት ወላሂ አልደርስም። ልጁን ያው በሰዓቱ ላይ እናቴ ደካማ ስለሆነች ያው እናቴ እንደዛ ስለሆነ ሰጥቼው ስለመጣሁ አሁን ላይ ግን ልጁን ቢሰጠኝ ብዬ ነው። እንስማማ በዘመድ ራሱ ዙሮ ቢባል ዘመድም ያው መልሶብኛል ምናምን ትሆን ምከሪው ምናምን ብዬሽ እሺ ምናምን እሺ ብለሽኝ አልነበረም ወይ ነው ወይ በስነ ስርዓቱ ስንገኝ
እኔ አንቺን በስርዓት ሳላወራሁሽም እኮ በሽንስ በስርዓት እኮ እያወራን እኮ ያለ ነው። ቤቱን ራሱ እንደዚህ ያልኩት ውሸቴን ነው። መርዛ ብቻለሁ ያልኩት ውሸቴን ነው። ለአንቺ በራስሽ እኮ አመኛልሻለሁኝ። እኔ እኮ እንደ አንቺ አሁን በፌክ አካውንት አላመንሽም። ጠይባ ለሱ እኮ ሄደሽ አላመንሽም። ለህዝቡ ለጓደኞች ለለቀቅሽው እኮ አላመንሽም። ለምንኛለሁ ለእሱም ያልኩ ምንድን ነው ራህመቶ እንዲያውም አንድ ጊዜ ተጣላንልሽ ደስ ይበልሽ አለኝ። እኔ በልጅ መሰቃያት እሱን እንትን አላለውም። አንቺ ጋር ብቻ ሲጣላ ያጣላልሽ ደስ ይበልሽ ሲለኝ ላላህ ብለህ እኔ ላስታርቃችሁ ይህንን ያልኩበት ጉዳይ ያው ለልጁ እንዲመልስልኝ ብዬ ነው ብዬ እሱን ራሱ አናግሬዋለሁ። አልፈልግም ምደቢ በቃ ምናምን አለ። እኔም ዝም አልኩኝ እንጂ ብያለሁኝ። ሀቢብቲ እኔ ከሰው እንትን አልገባም። እሺ ቆይ ልንገራችሁ አንድ ነገር እንደማመጥ። አሁን እኔ የምፈልገው አለ ሀቡዬ በወሬሽ አንድ ጊዜ ይቅርታ ሀቡዬ ጎረቤት እየደወሉ እንዲህ ነው እያሉ የሚያካሂዱ ሰው ስማቸው ያወጣልኝ። በቃ ማነው ደውሉ እንደዛ ያለው? እነሱም ስለሚያስፈልጉ ማለት ነው። እኔን አብዛኛውን ህይወቴንም ኑሬንም ብጥብጥብጥ ያደረጉኝ እንደዚህ የሚሉ ሰዎች ናቸው። እሺ አሁን ይኸውልሽ ራህማ እናንተ የራሳችሁን ውለዱ። ለእሷ ልጇን መልሱላት። ለምንድነው ልጇ ማሰብ? እኔ ያለሁ ዱባይ ነው እህቴ። እሱ እኮ ይሄዳል ልጇ እኮ ቤቶቿ ዘንድ ይሄዳል። ከዛ እንደገና እዛው እኮ አንድ አካባቢ ናቸው ሀቢባ። አሁን ሁለት ይፈልግ ይሄዳል። ሰማች? እሺ ታምኛለሽ? 2 ወር እንደሆነው ድምፁን ከሰማች ልጇ አላምንም። ምክንያቱም ሄዶ ቆየ እኮ። ያን የቤቶቿ ጉዳይ ነው ሀቢባ፣ የእሱ ጉዳይ ሳይሆን የቤቶቿ ጉዳይ ነው። እየሄደ ነው ልጁ። ምክንያቱም የቤተሰቦቿ ስልክ ስለሌላቸው ነው። ተደወለባት። እሺ ልጅሽ ቤተሰቦችሽ ጋር መሄዱን ጭራሽ አላወቅሽም ማለት? አዎ ይህን 3 ቀን ሄዷል አሉት። እንግዲህ ይኸው ጉዳዩን እጀምራለሁ ካልኩት እንዲህ እንዲያልባል ብሎ ማለቅሰው በቃ ብዙ እኔ እንደዚህ ነው ማለቅሰው። ያኔ ውስጤን እንትን ይለኛል። በቃ አለቀስኩኝ። ምን ልሆን ታዲያ? ብቻዬን ነው እኮ ብዙ ጉድ የምዋጣው ብቻዬን ነው። ማልቀስ የለብሽም የኔ ማር። ይኸውልሽ አሁን እውነተኛውን ነገር ማወቅ አለብን። አንደኛ ታማሚው የአይምሮ ታማሚ ወንድምሽ እውነት ልጅሽን ይመታዋል የሚለው ማረጋገጥ አለብን። የሚመታው ከሆነ አንቺ እናቱ ሀገር ቤት እስከምትገቢ ልጅሽ አባቱ ጋር መቆየት አለበት። እኔ መጀመሪያ የእንጀራ እናት አብራ የምትኖር መስሎኝ ልጅሽ ከእንጀራ እናት ጋር መኖር የለበትም ብዬ ነው። የእንጀራ እናት ከሌለች አባት ብቻውን እያሳደገ ከሆነ እስከዛሬ 3 ዓመት ሲያሳድግልሽ በሰላም እያሳደገ ከሆነና እናት አባትሽ ጋር ልኮት ማነው እናትሽ ጋር ሄዱ አይምሮ ታማሚ ወንድምሽ እውነት መቶት ከሆነ ለልጅሽ ሴፍቲ ለልጅሽ ደህንነት አባቱ ጋር ሊቀመጥ አንቺ ሀገር ገብተሽ ልጅሽን ተረክበሽ እራስሽ እስከምታሳድጊ ድረስ። ለምን በህግም ብንሄድ ህግም እናት ከሌለች ለአባት ነው እንጂ እናት ከሌለች አባት እያለ ለሀያት አይሰጥም። ለህግም ብንከስ ገባሽ? መጀመሪያ እውነታውን ማወቅ አለብን። አንቺን እንደዚህ እንደሚያስለቅስሽ ምን እንደዚህ ልህ እንደሚያስገባሽ አልገባኝም። ልጅሽን እንዲሰጥሽ ብለሽ ደግሞ ይቺ ራህማ የባልሽ ሚስት ጋር ላይ ያላለችውን ልጅሽን ገልብሻል መርዛ በላብሻል ምናምን አለ ብለሽ ፈጥረሽ ያወራሽው ነገር አሁን ራስሽ ያመንሽው ነገር ጥሩ አይደለም። እሱ ከአመት በፊት ነው አልኩት። ያንንም ደግሞ አመት በፊት ይቅርታ ጠይቀንበት እሷም ጋራ እሱም ጋራ እንዲያውም እንደዛ ቃለ ምናምን ሲለኝ ወላሂ እኔ ላስታርቃችሁ ምናምን ላላህ ብለህ ምናምን እሷ ጋራ ትቃየም እንዲያውም ጥሩ ልጅ ናት፣ ለእኔ ጥሩ ነገር ነው ያደረገችልኝ፣ አንተን የመከረችህ እንድታገናኘ ብላ ነው ብዬ ጥሩ ነገር እምነት ተናገርኩት። ግን ያው መቼም ስምሽ አንዴ በክፉ ከወጣ ያው ክፉ ነው ስምሽ። አዎ እኮ ለሌላውም ትምህርት እንዲሆን ፈጥረን ምንም ነገር ማድረግ የለብንም። ሌላውን ሰው ለግል ጥቅማችን ብለን ሌላ ሰው ላይ ያላለውን ነገር መለጠፍ የለብንም። ይሄ ደግሞ ፈጣሪ እኛን አይረዳም። ይህ ጥፋቴ ነው። ይህን ብያለሁኝ። ያው ያንም ደግሞ ተናደርኩ። ልክ እንዲያውኑ ሰዓት ያው በጣም ብዙ ነገሮችን ታግሼ ተናድጄ ስለነበረ ደግሞ 3 ወርም በላይ ልጁን የዛ ጊዜ ጭራሽ 3 ወር በላይ ነው አላገናኘኝም እና
ያው እንትን ስላለብኝ ነው። ያለፈው አልፏል። አልፏል ያለ ያው እሷ ስራዋን ተናገረ። ያንን አምን ያለሁን። አዎ አይዞሽ፣ ችግር የለም። ዋናው እናንተ ይቅርታ ተጠያይቃችሁ ጉዳዩ ማለፉ ነው። እሺ አሁን ይኸውልሽ ለልጅሽ እውነተኛውን ነገር ማጣራት አለብን። ዝም ብለን አይደለም። እሺ አጣሩልኝ። ወንድሜ የተመታው እናት አለው እየመታው ታዩ እና እነዛ ምስክሮ እየመታው ያዩበትን ነገር ካቀረቡ ያው ልጅ በሰው ስልክ እሱም እንኳን ቢወጣ በሰው እንዲያልከለከል የልጅን መፍትሄ ነው የምፈልገው። ይኸውልሽ ማሪ፣ አንቺ ልጅሽን ራሱን ነው የምትጠይቂው በስልክ። የ7 ዓመት ልጅ እኮ ትልቅ ነው። እንዲያገናኝሽ ልጁ አልመታኝም። እኔ አንቺ ጋር መሆን ነው የምፈልገው፣ አንቺን ነው የምፈልገው፣ መዋይን ነው የምፈልገው ነው የሚለው። ብታይ ያኔ እንደዛ ይላል እኮ ብራሂም ብዬ ስለው ኧረ ዝም ብሎ ልጅ ማ እንዲ ወይ ታውቆበኝ ምናምን ይለኛል። ደግሞ በትምህርቱ ቢመታ ልጅ በትምህርት እየጠፋ ይመጣል። ለማውራት እየሰጀች ነው እንጂ አንቺማ ቆይ አንዴ ራህማ ተራሲ አይበሳታው ልሚታል። አንቺማ ሳውዲ አረቢያን ያለሽ ማሬ፣ ከአንቺ ጋር እንዴት ይሆናል? ሀያትሽ ጋር ነው የሚሆነው። አንቺ ሀያትሽ አዳምጪ ማሬ፣ ሀያትሽ ደካማ ናቸው። ወንድምሽ የአእምሮ ታማሚ ነው። በዛ ምክንያት ነው ለባልሽ ልጅሽን ሰጥሽ የሄድሽው። ባልሽ ብቻውን ራሱ እያሳደገ ነው እስካሁን ድረስ። እልህ መጋባቱ፣ ጸቡ፣ ምንም አይጠቅምም። ልጅ የት ይመቸዋል የሚለው ነው ዋናው ጥያቄ። ልጅሽ አባቱ ጋር የሚመቸው ከሆነ አባቱ ጋር ሆኖ ግን አባቱ በየሳምንቱ እንዲያገናኝሽ እንደ ድሮ ለማድረግ አባቱን እናናገራለን። አይ እናቴ ጋር ይሁን ችግር የለም ከሆነ ልጁ ምቾቱ ይጠየቃል። 7 ዓመት ልጅ እኮ ትልቅ ነው። እሺ ምቾቱ ይጠየቅልኝ። እናቴን ነው የሚፈልገው ወይስ ያኔ እናቴን የምፈልገው ሳይሆን እኔን ፈልጎ እኔ ጋር እያወራ እያለ እንደ ልቡ መኖር ነው የሚፈልገው ወይስ አባቱ ጋር ሆኖ እንዲያገኘው ነው የምፈልገው? ያንን ይናገር። ዙሮ መቼም ልጅ ስለሆነ ደግሞ በኔ ያሉትን ነው የሚለው ልጅ። እኔም ጋር እኮ ይቅርታና ልጁን እኮ አልከለከላትም። ወላሂ ለአዚም እሱን ስለምትሰራው ማለት ነው። ወይንም ሰለኔ አንድ ነገር ትለዋለች ወይንም እሱን ትሳደባለች እንጂ ይኸው ማለት ነው። ቤታ እሱ የሚኖረውና ልጁ ያለው እዛም ቢሆን አንድ ብሎን እዛው አይሉም እዛው ቤት ማለት ነው። አገናኝ ትለዋለች ወይንም ማታ ተመሸህዲ ብሎ ተተኛ ተኝቷ ታረት አታምነውም። ውሸትህን ነው እንጂ ነው የምትለው። እሷ እኮ እየሰደበ ነው እንጂ እኮ እኔ ራሱ አገናኛት ነው የምለው። የልጅን ስሜት እረዳለሁ፣ አውቃለሁኝ። ወላሂ ላዚም እረዳለሁኝ። እኔም ነገሯት እኮ በዋልል ጥሮ ሊሄድ ይችላል እኮ አብሮ ላይኖር ይችላል። እኔ ብዙ ቀላንች ብዙ ነገር ብዬሻለሁኝ። እንዲህ አትበይው፣ አንዴ ላገባ ነው፣ አንዴ እንዲህ ነው። ምን አስባለሽ? ተሱ በልጠሽ መገኘት አለቀ። እሺ ቆይ ቀይባ ለሶፊ ሞዴሬተር ከላያየሻት ከራህመት በላይ ሶፊ ትታይሻለች። ከራህመት በላይ አርጃትና ስልክ ቁጥር ሽላት ዋትሳፕ። እኔ ደግሞ አነጋገር አልችልም ነው እንጂ እሷን ጠይቋት። ክፉ አይደለሁም፣ ክፉ ነች ለምትሉ ክፉ አይደለሁም። እሷን ጠይቋት። እሷ ሀተ ሰዋራት እንኳ በስነ ስርዓት ነው የማወራት ማለት ነው። እዚህ ላይ ብያኔ ወደ አንቺ እኮ አልመጣሁም። ራህመት አንቺ ነሽ እኮ አሁን የመጣሽው። ብዙ ነገር ላንቺበትን ጉዳይ ይዘሽ ከመጣሽው ጠበቃ ሆነሽ አንቺ ነሽ ራህመት። እሺ ክፉ ካልሆንሽ ባሏን ተይላታ የልጇን አባት ኧረ ያንን የመቻኝ ስሜን ያጥፎኝ እንጂ እሱን ፍለጋ አልሐምዱሊላህ ጀግና ነኝ። በራሴ ብዙ ነገር እሰራለሁ። ምን አንድ ላይ ይጣጣሉ በተራ ውስጥ ፈታል። እንዴት ነው ሀቢባ የምተውላት? እሺ እኔ ኒካስረዋል ሀዲቱ አይደለሁም። ደግ ነኝ ካልሽ ደግ ከሆንሽ ባሏን ተይላት አልኩሽ የልጇን አባት። እንዴት ኒካ ይሆናል እንዴ? በሙስሊም እኮ አንድ ሰው ሶስት የተተፈታ አይቻልም። ምን ችግር አለው? አግብታ ትፈታና አይፈቅድማ ሸሪያችን። እንዴት ነው አግብታ እያወቀ አግብቶ መፍታት ደግሞ አይቻልም። ለሰውላት ተስማማላችሁ? ታሪሽን አሁን እኮ ተይ ብሎ የመጣ የለም። አንቺ ነሽ ግን የመጣሽው ራህመት። እንዲያውም የምነግርሽ ነገር ወላሂ የሚለውን ሰው ሁላ ሊመስለው ይችላል። መርዝ እያስመሰልሽ ቆይ ኮሜንት ላይ እኔ ልጄን አንቺን አይሰማሽም ምንም ብለውን የበቀር ያልኩበትን መረጃ እንጭልኝ
እኛን መጠፍቷል ስላልኩሽ አሁን መሰሪ ስላላየለው ይህንን ብዙ ነገር እየተባልኩኝ ሰው አንዴ የተፋታ ባሉ ምንድን ነው መቀስቀስ ወድሃለሁኝ። አሁንም እኮ የምትለኝ እንዲህ እኮ እያሉ ነው። ልጅ አስገቡኝ ልጅን እኮ እንዲያነሳ ያደረጉኝ እኮ እንዲህ እያሉ ነው። ልጅ እኮ ትዳርሽ ጦይባ ልጅሽን እኮ በስርዓት ሲያገናኝሽ ሲናፍቅኝ አገናኘ ልጅን ብለሽ መጠየቅ ትችያለሽ። ስለኔ ምን አገባሽ? እኔ ስራቸው አውርቼ አላውቅም። ልጅን ብቻ ነው የምጠይቀው። እንደጠየኩት ልጅን ነው እወድሃለሁ ያለችበት ማስረጃ አለሽ? ልጅን አገናኝ ፈቃደኛ ከሆነ እስከ ጎረቤት ድረስ እየተሳደበኝ ማለት ነው። ሪከርዷ ሁሉ አለኝ። እወድሃለሁ አባትህ ወይስ የለም ልበላት? ቆይ አንቺ እየጨመርሽ ጥልቋውን ሀናት ላይ ቢሰቅሉብህ እኔ መውደዴን በእናንተ ቤት ብርቅ ነው እንጂ መወደድ እያለች ይህን ትዳር ፈቷል አይደል? 3 ተፋተዋል። ምን አስባላል? ምን አልከሰከሳል? ላይ ጥልቆ እንትን ቢሉብህ ሀናት ላይ እኔ መውደዴን አልተውም። መውደድ እና በእናንተ ቤት ብርቅ ነው እንጂ መወደድ ብርቅ ነው እንጂ ብርቅ ከሆነ ብርቃችሁ ነው። ያለች መረጃ ነች። ምን ቢሰቅሉብህ ምን ቢሰቅሉብህ ነው ያለችው? መሳሪያ ቢሰቅሉበት ታዲያ አስቀያሚ ሆነ። እኔ ወድሃለሁኝ ቤቶች ሊጠሩኝ እያለች ነው የምልሽ። እኔ ይህ ምን ማለት አስባላት? ፈተዋለች አይደለም? መብቷ ነው እንዴ ባሏ እንዴት ባልን ወድሃለሁ እያለች እንዴት መብቷ ነው? መብት የላትም። የእሱ መቀበልና አለመቀበል የእሱ መብት ነው። የእሷ ደግሞ ፍቅሯን የመግለጽ መብት አላት። እሷ ወድሃለሁ ትሏለች። ፈታለች እኮ አንቺ አሁን ባልሽን በውስጥ መተው የፈታይ ባልሽ እወድሃለሁኝ እንዲህ እልሃለሁ ብትይው መብት ነው። መብቴ ነው። ከተቀበለ ይቀበል፣ ካልተቀበለ ራሱ ታማኝ ከሆነ ለሚስቱ አይፈልግም። ታማኝ ከሆነ ለሚስቱ አልፈልግም ይላል። ታማኝ ካልሆነ ደግሞ ደስ ይለዋል። እሱ እኮ ታዲያ አይፈልግም። እሷ ግን ሁልጊዜ ልጅን አገናኘትና ሌላ ነገር ነው የምታመጣው። አለመፈለጉም በምን አወቅሽ? አልፈልጋትም ብሎ እንኳን 3 የፈታ ዳንቺ ነው የሚልሽ። ዳንቺ ነው አይፈልጋትም። ደውለሽ ጠይቂው ወይንም ላገናኝሽ። እዚህ ደውለሽ ጠይቂው። አይፈልጋትም። አገናኝ ደውለሽ እና ቢፈልጋት ብሎ እኮ ለእሷ በውስጥ እፈልግሻለሁ እያለ ለአንቺ አልፈልጋትም እያለሽ ቢሆንስ? መረጃ ያንን ማታላት መረጃ ታምጣሃት አላት። የሌላውን ትዳር ለማፋረስማ አትሞክሩ። እንዲህ ሀቅ ፍረዱ። እኔ መረጃ አለኝ። ያለ መረጃ ለማፋረስ እናንተ ከፈለጋችሁ ኢብራሂም ለሁለታችሁ ለራህማና አትችልም እኮ ሀቢባ አትችልም እኮ ኒካ እኮ ጨርሳለች። እንዴት ነው አንቺ ሌላ ወንድ የሚያገባት ተስማምተው እንዴ ችል ነው እንዴ ሌላ ወንድ ያግብቶ የሚፈታል? ባላታለ እንዴ ወንድ ያታለ እንዴ እሱ ሌላ እንደዚህ እያልሽ ሞራሏን እየነካሽ እኮ ነው ያበሳጨሽ። አላጣችም እኮ እኔ እኮ እያልኩት ባላላጣይም እንዲህ የምትለው እያልኩት ነው ያለሁት። እኔ ዛሬ ተናግሬት አላውቅበት ጉዳይ እኔ እያልኩሽ ባላ ሞልቷል። መብቷ አይደለም። ቅድም እሷ እንዲህ ብላለች። ወንዳተሽ ነው ባላተሽ ነው እሷና ጓደኞቿ ላንቺ እኮ ነው እያልኩሽ ያለሁት ሀቢባ። ላንቺ እኮ ነው ያልኩሽ። ወንድ ሞልቶ የለ እንደ እያልኩሽ ያለሁት እኮ ላንቺ ነው። ጠይባ ዩቲዩብ ማብራት አቀቶች ነው። እወድሃለሁ ጠጣናት ላይ መሳሪያ ቢደቀን እወድሃለሁ ምናምን ብለሽዋል። ይኸው በፊት የዛሬ ዓመት በላይ እንደዚህ ሀቢባ ቃም አለ ነው። ከዛ ወደዚህ አይደለም አውጪውሽ